ሰላም እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ይህ ቻናል እንግዲህ የምንሰራቸውን የፊኒሽንግ ስራዎች በሙሉ የምንለቅበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ፣ ሼር አይረሳ፣ ለሌሎች ያጋሩልን። ይህ የምታዩት እንግዲህ ገርጂ ማርያም ቤተክርስቲያን ፊት ለፊት ያለው 40/60 ኮንዶሚኒየም ነው። 13ኛ ፎቅ ላይ እንገኛለን። በዚህ መሰረት አዲስ ሳይት ነው። ይሄ እንደምታዩት ሴራሚክ የኪችኑ ሴራሚክ በዚህ መልኩ ተሰራ ነው። 13ኛ የመጨረሻ ፍሎር ስለሆነ እንግዲህ መጀመሪያ ሲያስረክቧቸው በዚህ መልኩ በሞራል አድርገው በፕላስቲክ አድርገው ነው ያስረከቧቸው። እኛ ደግሞ ይሄን ሙሉ ለሙሉ አፍርሰን ከእንደገና ኤሌክትሪክ ዝርጋታውን ከእንደገና ሳኒቴሪውን ሙሉ ከእንደገና ነው የምንሰራው። ቻክ ቦርድ እንግዲህ እንደምታዩት ባዶ ነው፣ አልተጀመረም። በዚህ መልኩ ውላችንን ጨርሰን ስራችንን ልንጀምር በዝግጅት ላይ ነን። አንዳንድ እቃዎች ገዝተናል። ይህ ቤት እንግዲህ የምታዩት ባለ 3 መኝታ ነው። አንድ ከፍ ያለ ማስተር ቤድሩም አለው፣ የራሱ ባዝሩም አለው። ሁለቱ መኝታ ቤቶች ደግሞ ትንሽ ጠበብ ያሉ ናቸው፣ የልጆች ናቸው። ምናልባት 10 ካሬ አካባቢ አንዱ 10 ካሬ ቢሆን ነው እና የጋራ ደግሞ ኮመን ባዝሩም አለው። ይህን ይመስላል። ኪችኑም እንደዚሁ ጠበብ ያለች ነች እና አዲስ ሳይት ነው። በዚህ መልኩ ጀምረናል። ስራዎች ካሏችሁ እንግዲህ ደውሉልን። በታማኝነት በኃላፊነት በተመጣጣኝ ዋጋ እንደዚሁም በምትፈልጉት ዲዛይን በአጭር ጊዜ ሰርተን እናስረክባችኋለን። ሙሉ የፊኒሽንግ ስራ ነው የምንሰራው። የኤሌክትሪክ ዝርጋታ፣ የሳኒቴሪ ዝርጋታ እስከ ገጠማ ድረስ፣ የጂፕሰም ቦርድ ፍሬም፣ እንደዚሁም ቻክ፣ የሴራሚክ እና ግራናይት ስራዎችን እንደዚሁ የውጭ የውስጥ ቀለሞችን በሙሉ እንሰራለን። ደውሉልን። ማንኛውንም ማማከር የምትፈልጉት ካለም እንደዚሁ ይደውሉልን። የሰራናቸውን ስራዎች ደግሞ ማየት ከፈለጋችሁ ደውሉልንና ማየት ትችላላችሁ። ብዙ ያስረከብናቸው ስራዎች አሉ። ይህን ይመስላል እንግዲህ ስራችን አዲስ የጀመርነው ነው። በየጊዜው ደግሞ ቪዲዮዎችን ወደ እናንተ እናደርሳለን። ከኛ ጋር ስለሆናችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ።